ሰላም የታላቋና የታናሿ ብሪታንያ ህዝቦች እንዴት መጡ እንደው የበሬ የመጀመሪያው ነው። በመጀመሪያ ቀን እርቅ ላይ ሰላም ልትል ነው እንዴ? ኢትዮጵያዊ እኮ ነኝ። ኢትዮጵያዊ በፍቅር ይጣበቃል እንዳልተባለ ባለመርሳት አይደል የምንታወቀው? አዎ፣ ግን ለወደፊቶቻችን አንዳንድ ነገር መንገር እንፈልጋለን። እርቁ 95% አልቋል። ግን 5% እስከመታል ድረስ መጨመር አንችልም። እንደዚህ እዚህ በጣም አመሰግናለሁ። ከዚህ ጋር ተያይዞ ወደ መጀመሪያ ጥያቄ ልምጣ ወይስ ትመጣለህ? ኦኬ እሺ። እና አንተ ያማረብህ መስሎ ቪዲዮ ስትሰራ ነበር ዜና አይደል? በእርግጥ ግን አንተ ከዚህ በፊት እኔ እናንተን ተከታተልና ሁለታችሁ ናችሁ። በእርግጥ ዛሬ በእርግጥ ምን አፍታም የተፈቀደው ቃል እሱ ብቻ ነው ለኔ ብቻ ምንድነው? አይ በእርግጥም መልሼ አትስቅም እና ምንድነው አንተ ያነፋፋክና በማናለብኝነት ዜና እንድሰራ ያደረገ? እኔስ ምንድነው ያነፋፋኝና በዚህ በግድ ደግሞ የሆነ በትበት ማለት የጀመርኩት ለምንድን ነው? እስኪ ይሄንን ጉዳይ በግልጽ ለኢራቅ ህዝብ በማስታወቅ የካምቦዲያ ህዝብ እንዲረዳው የሌላው የፊንላንድ ህዝብ እንዲረዳው እስቲ በግልጽ አንዳንድ ነገሮች የኢራን ህዝብ እንዲረዳው የህንድም አልበታም ሀገር ብቻ ግን ብዙ የአውሮፓ የአፍሪካና ህብረት ስብሰባ ነው እንዴ እንዳለ ሀገራት የምጠራው? ያው እንግዲህ ብዙ ነገሮች ምን ችግር አየባቸው እኔ እናንተ ላይ አንተና እኔ ላይ ብዙ ችግሮች አይቻለሁ። ምን አይነት አንደኛ ያለ መስራት ምክንያቱም እኔ ባይዜ ለሰው ልጅ ግልጹን ነው የምነግረው። ግልጹን ስነግር ለማንም ሰው ከቻለ ይችላል ብዬ ነው የምነግረው። አንተና እኔ ጓደኛ ነን። ኦኬ፣ በጣም ይመችኛል። የሆነ ብዙ ጊዜ ነው የምትከታተላቸው አንተና እኔ? አዎ፣ እግር በእግር ሁሉ እከታተላቸዋለሁ ብያለሁ። አያስፈልግም ነበር አድናቂነት ለመግለጽ እና ነገር ለመግለጽ፣ ምክንያቱም የጎረቤት ወደ እዚህ ጋር ጨዋታን ያመጣዋል። ጨዋታ ደግሞ ጨዋታን ይስበዋል። ጨዋታ ደግሞ ምን እንደሚያደርግ እናውቃለን። አንተ ቆይ አንድ ጨዋታ ከተባለ ቆይ ለምንድን ነው ጨዋታ ላይ የምትቆየው? ጨዋታውን አልፎ ወደ ወሬው አገባብ ያለ መውጣት ነው። ከዛሙ በፊት እንደነበርከው በቃ ደግና የዋህ ነህ። እንደዛው ነው። የሰው ልጅ ክፋት እኮ አይተውም። በሄደበት እንደ ጥላ ነው የሚከተለው ይላል አልበርት። ኦኬ፣ ገጽ 56 ላይ አልበርት አንደኛ አጻፈም እንደዛም እና ነገርም አጻፈም። ግን እንዴት ነው እስኪ አንተ ባለፉት 4 እና 5 ወራት ምን አይነት ነገሮች ሲፈጠሩ ነበር? አሁን እኔ መዋሸት አልፈልግም። ያንተን ቪዲዮዎች ሳይ ሰዎች ሲልኩል ያሉ ንዴቶች አሉ። መቼም ቢሆን መካድ ማይቻሉ ብዙ ነገሮች አሉ። የሰው ልጅ እነዚህ ነገሮች አያወራም። ግን የሰው ልጅ ሲጣላ ሁሌም ቢሆን በወሬት የሚታየው ነገር አለ። ስትቆራረፍ ማንም እኔ ማዘር አለፈላት እና ብያለሁ። 2 ቀን ተዘጋግቼ ለሷና እንኳን ሌላው የገዛ አባቴ ማለት ነው ማዘር እና ማዘርን አባትን በጣም ከባድ ነውና ያንተና ቪዲዮዎች አንድ ወዳጅ የድሮ የጋራ ወዳጃችን ሲልክልኝ ቀጥታ ወጥቼ ጂን ጠጥቻለሁ። ቫይራል ሲወጣ በጠራራ ፀሐይ አናቴን እያመመኝ ነው። ይሄ ልጅ ጥሎ ሊተኮስ ነው፣ በቃ ይሄ ልጅ ሊያልፍለት ነው፣ ይሄ ልጅ ለብቻው ሊያሳካው ነው የሚሉ የደስታ ሴጣን የያዙ የደስታ ስሜቶች እጅግ በጣም ሲያጠቁኝ ነበር። እስቲ በአንተ በኩልስ እንደሆነ ለመናገር አንዳንድ ሁኔታዎችን አሁን የጥሬ ስጋ ፎቶዎችንም ስታይ የሚሰማኝ ከቀረጻ በፊትም የነገር ለኢትዮጵያ ሕዝብ ማስተላለፍ ፈልጋለሁ። ምክንያቱም እኔ የኢትዮጵያን ሕዝብ የምደብቀው ምንም ነገር የለም። ጭጣን ነገር ደብቄው አላውቅም። የኢትዮጵያ ሕዝብ ከእኔ ምንም ደብቆኝ አያውቅም። ትክክል። አሁን ስተኛል እና ምን ነው አነቀ አጠጣተው ተጠጣቁ ተርፋለህ አንተ ተርፋለህ እና አሮሽ ያንተ ቪዲዮዎች ሲመጡልኝ ጥሬ ስጋው ጋር ከንኪም ስላገኘው ደስ እና ያንተ ቪዲዮዎች ሲመጡልኝ አሮሽም በዚህ እንዲህ ነበር ስክሮል ሳደርግ ነበር። በቦክስ ነበር ሳሳልፍ ነበር። ሶስት ስልክ ሰብሬ ያንተን ቪዲዮ ሰብሬ ሳላውቅ ሰብሬ በንዴት ስክሮል በዚህ ስለነበር ማደርገው አንዳንዴ በዚህ ማድረግና አድርግ ያለ ሳምሰንግ ማለት ቆይ በዚህ ማለት ቪዲዮን እንደሰራው ካናዳ እና አሜሪካ ነው መሰለኝ ብቻ ደግሞ ደስ አለኝ። ያው ደበረኝ። የሆነ ሰዓት እንደውም በጣም በተከታታይ የጥብስ
ፎቶ ስትፖስት ሳይ በፌክ አካውንት ገብቼ እባካችሁ እነኚህን ልጆች አስታርቋቸው ብዙ ቦታ መድረስ ይችላሉ ምናምን ብዬ ኮምቻለሁ። አልባሽ በፌክ አካውንት ላይ ለመኖር አይደለም መሰለኝ ጥሪያ ላይ ለመገኘት ብቻ ነው በሌላ አይደለም እንጂ ስራውን ፈልገው አይደለም ስራውን ፈልጌው ነውና አጥሪ ዘጋውንም ፈልጋለሁ እና በዛ የተነሳ ባካችሁ ፕሊዝ እነኚህ ልጆች ለማገናኘት ሞክሩ። የብቻ ስራ ይብቃቸው ምናምን። አንተ ደግሞ ምግብ ትወዳለህ። ከዚህ በፊት 2 ግጥምና ዜማ በፓስታ ባስኬት ትሸጣለህ አይደል? የሆነ ፓስታ በሱ ኦኬ በስጎ ማለት እንዴት ነው ማለት ስራዎቹ ህዝብ ጋር እንደሚደርሱ ተማምነ ነው ማለት በፓስታ በስጎ ህዝብ ጋር እንዲደርስ ነው ፈልገው ነው። ከዛ አድርጎ ፓስታ በስጎነቱ አይደለም ራቡ ነው አንደኛ ነገር። ግን የኢትዮጵያ ህዝብ ይመችና እዛ ጋር ፓስታ በስጎ ለኔ በጣም ያስፈልገኛል። ያስፈልገኛል ራዱን ላይ ነበር ኮንሰርቱ እና ሙዚቃው ደግሞ ቀጥታ ማን ጋር እንዲደርስ ፈልጋለሁ። ቴዲ አፍሮ ጋር ወጣ ብላችሁ አሁን በላችሁ ትንሽ ትንታችሁ ቴዲ አፍሮ ጋር ያስቸግራል። ማን ጋር እንዲደርስ ፈልጋለሁ መሰለኝ ቴዲ አፍሮ ጋር በፓስታ በስጎ የሚደርሰው ጉርሻ ነው የሚመስለው። ቴዲ አፍሮ አይደርስም። እናም ብዙ ነገሮች አሉ። ግን ከነዛ ውስጥ ለጠየቅ የምፈልገው ምንድነው የመታረቃችሁ መንስኤ? ኦኬ ብዙ ሰዎች የመታረቃችንን መንስኤ አያውቁትም እና እኛ ከብዙ ሰዎች በምን እንለያለን እና እናውቃለን እንዴ? ምንድነው እናውቃለን? ምንድነው? እኔ ልጠይቅህ ፕሊዝ መልስልኝ። እሺ ወደ ሁለተኛው ጥያቄ ልለፍ። ከመጀመሪያው ተረዳዳን። ሁለተኛው ልለፍልህ። ወደ ሁለተኛው ሳልፍ ምን መሰለህ የኔ እናንተ የመታረቃችን መንስኤ የሚመስለኝ ኮሪደር ልማቱ ነው። ኮሪደር ልማቱ እውነት ነው። ምክንያቱም ዝም ብሎ እስቲ ኮሪደር ልማቱ ነው የሆነ የበፊት ዛፎች ምናምን ተነስተው በረሃ የሆነ ስሜት ምናምን የለውም። ኮሪደር ልማቱ ብዙ ነገሮችን ይመለከታል። የሆነ ሰፊ መንገድ ምናምን የሚያምር ነገር እዛ ላይ ደግሞ ዘንባባዎቹ ሲገቡ ባውዛዎቹ የሌለ ያምራሉና ጸዴ ነገር አይተናል እና በጣም ምን መሰለህ ኮሪደር ልማቱ አሪፍ ነው። ልማቱ እንዳለ ሆኖ ልማቱ ደግሞ ደስ ይላል። ልማቱ እንዳለው ነው ከተባለ ስለልማቱ ሌላ ነገር እና ትንሽ የታዘብኩትን ነገር ለጥቆማ ብሰጥ እንደ ፌደራል ፖሊስ ኮሚሽን ጥቆማ ብሰጥ አሁን ሳር አለ። ኦኬ ከእግረኛ ቀጥሎ ሳር አለ። ኦኬ ሳሩ ላይ ባለፈው ዕለት አሁን ዓርብ ዕለት ጤና ወጣው። እቺ ትንሿ ላይ ሳር ሲጀምር ጤና ጠዋት ህይወት ጉንዳን እንዴ ተይዤ ተቀጥቻለሁ። ይሄ መሆን የለበትም። ሳር እስከሆነ ድረስ እንድንጫወት ነው። ኦኬ እንድንጫወት ነው። ጃፓኖች የሚያደርጉትን ነገር ታውቃለህ? እኔም አላውቅም። እስኪ የምታውቁ ካላችሁ ኮሜንት ላይ ጃፓኖች ምን ያደርጋሉ በምን ዙሪያ ምናምን እንደሆነ አናውቅም። ኮሜንት ሴክሽናች ላይ እታች ባለው የሲቢኢ አካውንት ደግ አድርጉልን ያለ በንግድ ባንካችን። ምክንያቱም እኔም እሱም እንደምታዩት ነው ችግረኞች ነን ማለት ፈታ ብለን ነው። ችግርን ለህዝብ አታውራ ተናገር እንጂ በእናትህ። ኦኬ እሺ ለነገሩ ችግርን ማውራት ራስን ማስናቅ ሙሉ ጨርሶ ማውራት እንጂ ምን ያደርግልሃል? ምን መፍትሄ ይፈልጋል? ሰው ይታዘባል ብቻ ሳይሆን ብር ሊሰጥም ይችላል። ችግርን ስትናገር ትራንስፈር ሊያደርግ ይችላል። ከግብር ነው ያለህ ንግድ ባንክ ይችላል። በቁስል ላይ እንጨት እኮ ይሄ ማለት ነው። በቁስል ላይ ችግሩ እንዳያገግም አንተ እንዲያልፍልህ እንድትሸማቀቅ ማለት ነው። በገንዘብ እንድትሸማቀቅ ኢቫሉዌሽን ዲቴክት በቃ ብለው ባጭባጭ ካለ እንግሊዘኛ ላውራ ያው ነገር አገውኛ ይበልጠዋል። ያው ምክንያቱም እንዲህ ያልካቸው ቃላት በጠቅላላ ድምጻቸው ባይሰማን ይሻላል። አክቹሊ እንግሊዘኛ ቤት ውስጥ እኔና ልጄ በእንግሊዘኛ ጸጥ ተባብለን ሁሉ እናውቃለን። ያን ያህል አድገናል ነው ገብቶሃል? ጸጥ በእንግሊዘኛ ይቻላል። ዝም ተባብለን እናውቃለን። በእንግሊዘኛ አበስኩ ገበርኩ ማለት ይችላል። ከኔ ያለፈ ነው እቺ ማታክ ነው እቺ ምትልታለ ማለት እንጂ በታክ እዛው ነበር አባል ትሪሚዝ ወንደርፉል አበስኩ ገበርኩ ትሪሚዝ ወንደርፉል እንዴት ማለት ነው? እንዳትለኝ ለምሳሌ ስጠይቀኝ እሳሳታለሁ። ከዛ እንደው ተመልሰን እንጣላለን። በመጀመሪያ ፕሮግራም ወደ መጀመሪያው ደረጃ ስፖንሰሮቹን ስናልፍ እንግዲህ በስራ ስንደክም በገጠር ከተማ ቀዝቃዛው ይምጣልን ብሪጅስቶን ጎማ ይላል አባቴ። እንደ ቪዲዮ ቤት ጨራሽ ማይባል ነው ዘራን ይዤ ምዞር ነው ግን ከዛ ደግሞ ለብዙ ሰዎች አሉ። አሁን ብዙ ሰዎች እኛ በመገናኘታችን እጅግ በጣም ደስ ብሎ የከፋቸው ሰዎች አሉ። ለነዚህ ሰዎች የምታስተላልፈው መልእክት ወይ ደግሞ የምታስተላልፈው ኤሌክትሪክ
ወይ ደግሞ የምታስተላልፈው መልእክት ካለ በዙር ደግሞ ሶስተኛ ላይ መልእክት ነው ያለው ለእነኚህ ሰዎች እኔ ሌላ ምንም አላስተላልፍም። ማስተላልፈው አንድ ነገር ነው፣ ግን በህፃን ነው የምልከው መልእክቴን በህፃን ስለምልክ ይቆዩባቸዋል። ሰምተው አስተያየት የሚሰጡ ግን በሚደርስ ሰዓት 12 ሰዓት እነኚህ ሰዎች ከስራ ወደ ቤት ይገባል። እዛኔ በህፃን ከቻሳ ማለት ነው። ውጭባር ኢንተርቴይንመንት ከሁለቱ ውጭባሮች ጋር እንግዲህ በሰፊው ተመልሷል። ይህ የመጀመሪያ የእርቅ ቪዲዮአችን ነው። ገና ሰማያዊ በግ እናርዳለን። ምክንያቱም እኔና እሱ አልተስማማንም። ተስማምተናል። ምን ስማማም አይመስለኝም። እኔም አይመስለኝም። እንዴት ተናገር ካልከኝ ሳትበላ ትለያያለህ። ሳትበላ ሸራው ሁሉ እኮ በሳንቲም ቤት ነው የበላው። በሳንቲም ቤት ነው የበላው ነው ማስተርስ የለ እንዴ? እኛ እንለያያለን እንዴ? አንተ ምን ሆነ? የጠበቁ እኮ ማለት ነው ከኛ በላይ ብዙ ሰው በልቷል እኮ በየሰፈሩ። አንደኛ እኮ ያገኘነው እኮ ማለት ነው ከቲክቶክ እና ከዩቲዩብ ያገኘነው የእጃችንን እኮ የእጃችንን ብቻ ነው። አንተ ራሱ ስንት ነው ያገኘው? ስንት ነው ያገኘው? እኔ ምናምን ያገኘው። ለማንኛውም ግን በእናት እንደዚህ የሚባል የለም እንደዚህ የሚባል። አሁን ከዚህ ከ30 ሰከንድ በኋላ ደግሞ ማለት ነው ወደ አራተኛው ቪዲዮ እናልፋለን። ወደ አራተኛው ቪዲዮ ስናልፍ ሰላም ውጭባርሶች ተመልሰናል ብላችሁ እንዳታስቡ። በእርግጥም አትቸኩሉ።